ዛሬ በጣም ለብዙ ቢግነሮች ዌብሳይት ሰርተው ሆስት ማድረግ ለተቸገሩ ሰዎች ግራ ለሚያጋባቸው ሰዎች በጣም ብዙ ሆስት ማድረጊያ አሉ። እኛ ሀገር ላይም የጋራ ሆስት ኢቨን ኢትዮ ቴሌኮም ከ650 ብር ጀምሮ የራሳችሁን ዌብሳይት በ650 ብር ሆስት ማድረግ ትችላላችሁ። እና ስለ የጋራ ሆስት ከዚህ በፊት ሰርቻለሁ 2-3 ቪዲዮ እንዴት ሆስት እንደምታደርጉ በጣም ብዙ ሰዎች ወደውታል። ግን እዛኛው ቻናል ላይ ስለነበረ ቻናሉ ሪሙቭ ሆኗል ማለት ነው። ይሄኛው ከ2 ሳምንት በኋላ ነው የተለቀቀልኝ። አንድ ቻንስ ነው ያለው ይሄኛው ራሱ እና ስለ ሆስቲንግ ነው ዛሬ የምንሰራው። በ615 ብር ሆስት ያረኩትን ዌብሳይት የራሴን ዌብሳይት ሰርቼ ዛሬ አሳያችኋለሁ። እንዴት ሆስት እንደምታደርጉ እንዴት እንደምትከፍሉ የምነግራችሁ ይሆናል ማለት ነው። ይህ አብርሃም አለምዬ የሚባለው ሁለተኛ ቻናላችን ነው። ኤቢ ፕሮፊት ሀብ የሚባል ደግሞ ትሬዲንግ ስለተለያዩ ነገሮች ሜክ ማኒ ስለሆኑ ነገሮች የምንሰራበት ቻናል አለን። በቅርብ ነው የከፈትነው። በ5 በ6 ቪዲዮ ወደ 1400 በላይ ሰዎች ሰብስክራይብ አድርገውታል። ስለዚህ ሰብስክራይብ አድርጋችሁ ተቀላቀሉ። ግን አሁን ኮምፒውተር ላይም ስልክ ላይም ሆስት ማድረግ ትችላላችሁ። እሱን ነው የማሳያችሁ ማለት ነው። ኢትዮ ቴሌኮም ላይ እንዴት ሆስት እንደምታደርጉ እሱ ላሳያችሁ። እስኪ የኔን ዌብሳይት በመጀመሪያ እዚህ ጋር የምታዩት ኤቢቴክ ነው። ባይዘው የተለያየ ምርትና አገልግሎታችሁን የምትፈልጉትን ፕሮዳክት ሰርቪስ የፈለጋችሁትን ነገር እንሰራላችኋለን። ዌብሳይት በሉት የሞባይል አፕሊኬሽን በሉት ምንም የሚቀር ነገር የለም። እንዳለ እዚች ጋር ጆይን ፍሪ ብላችሁ ስማችሁን በመመዝገብ እዚህ ጋር የካምፓኒያችሁን በመመዝገብ ኢንተር ሀብ ስትሉት በቀጥታ እዚህ ጋር ምንድነው የምትፈልጉት ፕሮሞሽን ከሆነ በእኛ ቻናል እንዲታወቅላችሁ ፕሮሞሽን፣ ዌብሳይት ከሆነ ዌብሳይት፣ የፈለጋችሁትን አፕ ከሆነ አፕ ምናምን ብዙ ነገሮች ማለት ነው። እንደዛ አለ። ይህንን ለማድረግ ምንድን ነው በመጀመሪያ ደረጃ ዌብሳይት ያው በራሳችሁም ከስክራች ተነስታችሁ መስራት ትችላላችሁ። በያይም እየለፋችሁም ሊሆን ይችላል። ስለ ዌብሳይት ዲቨሎፕመንት የምትፈልጉ ሰዎች ኮሜንት አድርጉልኝ፣ በሰፊው እንሄድበታለን። ሰፊ ቶፒክ የሚፈልግ ስለሆነ ማለት ነው። አሁን ግን እኔ ዋናው ለሰሩ እየሞከሩ ላሉ ወይ ደግሞ ማወቅ ለሚፈልጉ ሰዎች ነው አሁን መስራት የፈለጉት ማለት ነው። ማወቅ ለሚፈልጉ ሰዎች ስላችሁ ሆስቲንግ እንዴት ነው ምናምን እኔ መጀመሪያ ቀን በጣም ዌብሳይት ሰርቼ በጣም ግራ ያጋባኝ ስለነበረ ነው። ሶሪ ላይቱ ግራ ያጋባኝ ስለነበረና የተቸገርኩበት ነገር ስለሆነ እሱን ለእናንተ ልንገራችሁ ብዬ ነው። ስለዚህ በመጀመሪያ ኢትዮ ቴሌኮም ሆስቲንግ ብላችሁ ሰርች ታደርጋላችሁ። ዛሬ በኢትዮ ቴሌኮም የማሳያችሁ የጋራውንም የማሳያችሁ ይሆናል ማለት ነው። ስለዚህ ወደ ታች ዝቅ ስትሉ ይሄኛው ዶሜን ኔም ዌብ ሆስቲንግ የሚለውን ክሊክ ታደርጋላችሁ። ይሄን ቪዲዮ ዩቲዩብ አያጠፋውም ብዬ አስባለሁ። ካጠፋው በቃ ቻናላችን አለቀለት ማለት ነው። ከዛ እዚህ ጋር አካውንት ክሬት ነው የምታደርጉት። ያው ግን እዚህ ጋር በመጀመሪያ ደረጃ የተለያዩ ነገሮች አሉ ሆስት ለማድረግ ብሮንዝ፣ ሲልቨር፣ ጎልድ፣ ፕላቲኒየም ምናምን የሚባሉና አንደኛውን ክሊክ አድርጌ እኔ ምንድነው ያደረኩት ፕሌስ ኦርደር አልኩት። ፕሌስ ኦርደር ትሉታላችሁ። ይሄኛውን ፓርት እኔ ብለር ላደርገው እችላለሁ። ፕሌስ ኦርደር አለው። ከዛ እዚህ ጋር አካውንት ስም አስገቡ ይላችኋል። የምትፈልጉትን ለምሳሌ ኤቢቴክ ዶት ኮም ብቻ ብዬ ልፈልግ። ዶት ኢቲን ኦልሬዲ ስለያዝኩት ነው። ከዛ ከታች ስፔሊንግ ታስገቡለታላችሁ፣ የምታዩትን ስፔሊንግ ማለት ነው። ኤምኤዲቪ ከዛ ሰርች የሚለውን ትነካላችሁ ከታች ካስገባችሁ በኋላ። እዚህ ጋር እንደምታዩት ኤቢቴክ ዶት ኮም አናብለብል ነው የለም። ዶት ኮም ዶት ኢቲም የለም፣ ምክንያቱም እኔ ስለገዛሁት። ዶት ኢቲ ብቻ አለ 1375 ብር ነው። ዶት ኔት ዶት ኢቲ ከሆነ ደግሞ እንደዚህ ነው እንደዚህ ነው እያለ በተለያየ ስም ያመጣላችኋል። እዚህ ጋር አንዱን ትመርጣላችሁ። አንዱን ክሊክ ታደርጉና አሁን ይሄኛውን ከሆነ አርቱ ካርት ትሉታላችሁ። ኦር ከዛ አርቱ ካርት ካላችሁት በኋላ ብለው ቼክ አውት የሚለውን ትረኩት እና እዚህ ጋር ለአንድ ዓመት 1300 ምናምን ብር ማለት ነው። ያንን ነው የምትሞሉት። ስለዚህ ቼክ አውት የሚለውን አድርጋችሁ ወደ ቴሌብር ይወስዳችኋል። ኮንቲኒው ስትሉ ቴሌብር ላይ እዚሁ ላይ ሎጊን አድርጋችሁ መክፈል ትችላላችሁ ማለት ነው። ቼክ አውት ስትሉት እዚች ጋር ቴሌብራችሁን አስገቡልኝ ይላችኋል። እዚች ጋር ቼክ አውት ስትሉት እንደዚህ ስም ምናምን ስልክ ቁጥር ምናምን አድራሻ ያመጣል። ከዛ በኋላ ኮምፕሌት ኦርደር ብላችሁ በቴሌብር ትከፍላላችሁ። ጨረሳችሁ። ከከፈላችሁ በኋላ እዚህ ጋር ሎጊን ባረጋችሁት እንትን እዚሁ ላይ
ሰርቪስ የሚል አለ። ማይ ሰርቪስ የሚለውን ትነኩታላችሁ። ከፍላችሁ ከጨርሳችሁ በኋላ እዚሁ ላይ ፔድ ይላችኋል ራሱ ማለት ነው። ፔድ ይላችኋል ራሱ። ሶ ከዛ የከፈላችሁት እዚህ ላይ ልብ ብላችሁ አድምጡኝ። ከከፈላችሁ በኋላ የከፈላችሁበት ዶሜን ኔም ይሄ እዚህ ጋር ሰርቪስ ብላችሁ ማይ ሰርቪስ ብላችሁ ገባችሁ አይደለ? ይሄኛው ወይና የእናንተ ፕሮዳክት እና ሰርቪስ የገዛችሁት ስም ፊት ለፊቱ የእናንተ አክቲቭ አይልም ፔንዲንግ ምናምን ሊሆን ይችላል። ሶ ምን ታደርጋላችሁ መሰላችሁ? ይቺ ነች በጣም ወሳኛዋ ፓርት። አንደኛ ሳፖርት ውስጥ ገብታችሁ ላይቭ ሳፖርት የሚል አለ። ይችኛዋን ስክሪንሾት አድርጋችሁ አክቲቭ ማይ ዶሜን ኔም ብላችሁ ትልካላችሁ። አንደኛ። ሁለተኛ 994 ደውላችሁ የገዛችሁትን ስም ነግራችሁ፣ አንዳንዶቹ ደንባራ ናቸው። ዌብሳይት ምንድነው ምናምን ያወዛግባችኋል። በቃ ገዝቻለሁ ስሙን፣ ባጭሩ ስሙን ገዝቻለሁ፣ ስም ለመግዛት አይደለም ግን አክቲቭ እንድታደርጉልኝ ወደ ሲፓናል ለመግባት የነሱ ሲፓናላቸው ያሳያችኋለሁ ማለት ነው። ወደዛ ሎጊን ለማድረግ በፋይል የሰራችሁትን ነገር አፕሎድ ለማድረግ ማለት ነው። ተግባብተናል። ሶ ከተወሰነ ሰዓት በኋላ ወደ አክቲቭ አይሆንም። ከተወሰነ ሰዓት በኋላ አክቲቭ ይሆንላችኋል። ሶ አክቲቭ ሲሆን በኢሜል አድሬሳችሁ ሎጊን ማድረጊያ ዩዘርኔም እና ፓስዋርድ ይልኩላችኋል በኢሜል አድሬሳችሁ። ከዛ ግን እዚህ ጋርም ስትገቡ አክቲቭ ይላችኋል። ሶ አክቲቭ የሚለውን ቀጥታ ስትነኩት እዚሁ ላይ በቀጥታ ወደ ፕሌስ ወደሚባለው ሎጊን ቱ ፕሌስ ኮንትሮል ፓናል፣ ይሄ ነው አሁን የጋራ ስትገቡ ሲ ፓናል የሚላለ ለብቻ ደረጃ ለ4800 3800 6000 ምናምን ብር አለው ደረጃ እንደ ጊጋባይቱ ምን ያክል ስቶር ያደርጋል ምን ያክል ኢሜል ምናምን እሱ ነው ልዩነታቸው። ያው እንደ ደረጃቸው ነው ብራቸውን በዛው ልክ የሚሄደው። ሶ ቪው ዌብሳይት የራሳችሁን ዌብሳይት ለማየት ነው። ሎጊን ቱ ፕሌስ ኮንትሮል ፓናል ትሉታላችሁ። እዚህ ላይ ግን የምነግራችሁ ነገር እዚህ ላይ ኤስኤስኤሉንም አብረው አክቲቭ ያደርጉላቸዋል። አሁን ዌብሳይት ስትሉት መጀመሪያ አክቲቭ ከመሆኑ በፊት ይሄ ኤረር ነው የሚያመጣላችሁ። ልክ ኢንተርኔት እንደሌለ አይነት የሚያመጣ ኤረር አለ ወይ ደግሞ 404 ኖት ፋውንድ ምናምን የሚሉ ኤረሮች። ሶ ኤስኤስኤሉንም አብረው አክቲቭ ስለሚያደርግላችሁ ኤስኤስኤሉ አክቲቭ ካልሆነ ይሄ ኤችቲቲፒስ የሚለው ከሱ ጀርባ የሆነ ቫይረስ ያለው ዌብሳይት እንደሆነ አድርጎ ነው የሚነግራችሁ። እሱን አክቲቭ ያደርጉላችኋል እዛው ላይ አብሮ። እሱንም በዛው እንድትወስዱት ነው። ሎጊን ቱ ፕሌስ ቱ ፓናል የሚለውን ትነኩታላችሁ። ከዚህ በኋላ ዳታቤዝ ካለው ዌብሳይታችሁ ዳታቤዛችሁን ኮንፊገር የምታደርጉበት፣ ከዛ በኋላ ፋይሉን አፕሎድ የምታደርጉበት፣ ወርድ ፕሬስ ላይ እዚሁ ላይ ዌብሳይት ሳሰሩም እዚሁ ላይ ወርድ ፕሬስ ላይ መስራት ከፈለጋችሁ ወርድ ፕሬስም እዚሁ ላይ ጭናችሁ ኢንስቶል አድርጋችሁ የምትሰሩበት መንገድ አለ። እስከዚህ ድረስ ተጉዛችሁም ከሆነ እዚህ ላይ መስራት ከፈለጋችሁ ዌብሳይት እዚሁ ላይም ወርድ ፕሬስ ኢንስቶል አድርጋችሁ መስራት ትችላላችሁ። ከዛ ነው ምድር ያደረኩት ፋይል ቀለል ያለች ኤችቲኤምኤል ጃቫስክሪፕት ሲኤስኤስ ያላት አነስ ያለች ዌብሳይት ነች። ይችኛዋን የሰራሁበት ማለት ነው። እዚች ጋር ፋይል የሚለውን ነካው። ከዛ እዚች ጋር ልበሏችሁ አትሙሉ ኤችቲቲፒ ዶክስ የሚለውን እዚች ጋር ክሊክ አድርጋችሁ ከዛ ፕላስ የሚለውን ትነኩና አፕሎድ ፋይል የሚለውን ትነኩታላችሁ። እዚህ ጋር አፕሎድ ታደርጉታላችሁ። ዚፕ አድርጋችሁ ከዛ እዚህ ጋር ትመጡና ዚፕ የሆነውን ፋይል ራይት ክሊክ አድርጋችሁ ወይ ደግሞ እዚች ጋር ኤክስትራክት አድርጉታላችሁ። ዚፕ የሆነውን ፋይል ክሊክ ስታደርጉት ኤክስትራክት የሚል ይመጣላችኋል። አከተመ። ከዛ ሄዳችሁ እዚህ ጋር መጣችሁ አይደለ? ከዛ ሄዳችሁ ዌብሳይታችሁን ሪፍሬሽ ማድረግ ብቻ ነው የሚጠበቅባችሁ ማለት ነው። ሪፍሬሽ ማድረግ ብቻ ነው የሚጠበቅባችሁ። በጣም ጸዴ። ስለዚህ በዚህ መልኩ ነው። ከዛ በኋላ ዶሜን ኔም በጣም ብዙ ነገሮች አሉት። ኤስኤስኤልም እዚህ ጋር ማግኘት ትችላላችሁ። እንደገና በጣም ብዙ አለው። ኤስኢኦ ወርድ ፕሬስ ያልኳችሁ እዚህ ጋር ነው። ወርድ ፕሬስን ክሊክ አድርጋችሁ የተለያዩ የተሰሩ ቴምፕሌቶችን ይሰጣችኋል። አዲስም ከሆናችሁ በተለይ የሞከራችሁም ከሆነ ትገዙና ከዛ እዚህ ጋር ኢንስቶል አድርጋችሁ መስራት ትችላላችሁ። ኢንስቶል ወርድ ፕሬስ አድርጋችሁ ወደ ወርድ ፕሬስ WP አድሚን ያስገባችኋል። እዛ ላይ መስራት ትችላላችሁ ማለት ነው። ያልገባችሁ ነገር ካለ ጠይቁኛላችሁ። የመጀመሪያውን ስከፍል የነበረውን ሪከርድ ስላላልኩት ነው በእንትን የነገርኳችሁ። ሌሎቹን ግን የማሳያችሁ ይሆናል ማለት ነው። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ጠይቁኝ። አንድ ከፋይ
የሞባይል አፕሊኬሽን አለ ከ$2 ጀምሮ ዊዝድሮ የምታደርጉበት እሱን ቴሌግራም ላይ አስቀምጬላችኋለሁ። በዚህኛው እንግዲህ እስከ ሐምሌ ድረስ እንደዚህ አይነት ሜክ መኒ ነገሮችን ለመስራት ትንሽ እቸገራለሁ። ዩቲዩብ በጣም ቪዲዮ ሪሙቭ እያደረገ ስለሆነ ማለት ነው። 25,000 ያለው ቻናሌ ጠፍቷል ከነ አፒል ጠይቄያለሁ። አፒሉንም ሪጀክት አድርገውታል። ሁለተኛ አፒል ጠይቄያለሁ። ሁለተኛውንም ሪጀክት አድርገውታል። ሶስተኛ በትዊተር አድርጌያለሁ። ኢንቦክስ አድርገውልኛል። አይ ዶንት ቲንክ የሚመለስ አይመስለኝም እና ቢያንስ እዚህ ጋር ወደ 40 ሺህ አስገብታችሁ እስኪ ትንሽ ጀገና አድርጉኝ። ወዳችኋለሁ። ይመቻችሁ።